አይነት ላይ እባላለሁ። ሰሞኑን ትንሽ ጠፍቼ ነበረ በአንዳንድ ነገሮች ምክንያት። ትንሽ እስኪ ስለ ፎሬክስ ትንሽ ልንገራችሁ። ያው ፎሬክስን ከጀመርኩ ቢያንስ አንድ 6 ወር ምናምን ይለኛል። ፎሬክስን ጀምሬ ያገኟቸውም ያጣኋቸውም ነገሮች አሉ። አንደኛ ነገር ፎሬክስን ከጀመርኩ በኋላ ትንሽ እንቅልፍን ታጣለህ፣ ሰላምን ታጣለህ፣ ብዙ ነገሮችን ታጣለህ። ይህንን ደግሞ መቀበል አለ ግዴታን እንዲያልፍልህ ከፈለክ ወደፊት የተሻለ ኑሮ የሚለፋ ሰው ከሆንክ ይህን ሪስኮች መቀበል አለብን እና ያጣኋቸው ነገሮች እንደዚህ ናቸው። ደስ የሚለው ነገር ደግሞ ኢሞሽንን ኮንትሮል ማለት ለማመልበታለህ፣ ትዕግስት ይኖራል። የተለያዩ ነገሮችን በአንድ ትማራለህ። ከዚህ የበለጠ ከማለቴ በፊት ይህን ቻናል ሰብስክራይብ በማድረግ ጀምሩት። አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩት። ላይክ እያደረጋችሁ አበረታቱኝ እና ሌላው ደግሞ ምንድነው ፎሬክስ ማለት ትልቅ የዓለማችን ገበያ ነው። ብዙ ትሪሊዮን ዶላሮች የሚገበያዩበት በመሀል የሚቀያየሩበት ከረንሲ ነው እና በዚህ ላይ ደግሞ አሸናፊ ይኖራል፣ ተሸናፊ ይኖራል። አሸናፊ የሚሆኑት ምን አይነት ሰዎች ናቸው በሚለው ላይ ደግሞ ስንነጋገር አሸናፊ የሚሆኑት ትዕግስት ያላቸው፣ ኢሞሽናቸውን ኮንትሮል የሚያደርጉ በቃ ማርኬት ላይ ረጅም ሰዓት በየሰዓቱ በገባ ቁጥር ፕሮፊት አገኛለሁ ማለት አይደለም። በቃ በቀን ቢያንስ ሚኒመም 5 ሰዓት ወይ 6 ሰዓት ከቆየ በቀን በቂ ነው። ከ5 ሰዓት ከ6 ሰዓት በላይ መቆየት ያ ማርኬት ላይ ያስፈልጋል ያለው ግብነት የሚያሳየው እንደዛ ካረግን እና ሌላው ደግሞ ምንድነው አንዳንድ ሰዎች አሉ ፎሬክስ ላይ ከገቡ በኋላ በአንዴ ፈጣን ገንዘብ ለማግኘት መሞከር፣ በቃ ትንሽ ሶሻል ሚዲያ ላይ በሚያዩት ሌክዠሪ ህይወቶችን በአንዴ መመኘት፣ በአንዴ ያገኛለሁ ብሎ ማሰብ የማይታሰብ ነው። ፎሬክስ ላይ ቀስ በቀስ ማድረግ ነው እንጂ በአንዴ ማድረግ የሚባል ነገር የለም። ይህንን መቀበል አለ ወደድንም ጠላንም መቀበል ያለብን ጉዳይ ነው እና ሌላው ደግሞ ምንድነው ይህን ፎሬክስ ከመጀመሪያችን በፊት 3-4 ደጋግመን ማሰባችን ግዴታ ነው። አስበንበት ምን ያስፈልገኛል፣ ይሄ ነገር ምንድነው የሚፈልገው፣ ለምንድነው ይሄን ነገር ለመግባት የፈለኩት ብለን ሙሉ ለሙሉ ካላሰብን በቀር ይሄን ነገር ማሳካት አንችልም እና እንደዚህ አይነት ነገር ላይ ደግሞ ማሸነፍ የሚችለው ትዕግስተኛ ሰው ብቻ ነው እና ማርኬቱ ትዕግስተኛ ሰው ይፈልጋል። አሸናፊ ለመሆን ከፈለግን ደግሞ ወደቅንም ማቋረጥ የለብንም፣ ተነሳንም ማቋረጥ የለብንም። በቃ የትኛውም ስራ ላይ ስንገባ ውድቀት ያለ ነገር ነው። ውድቀት ያለ ነው። ይሄ ነገር መቀበል አለብን። ሌላ ደግሞ ምንድነው የምላችሁ ነገር ፎሬክስ ላይ ከመግባታችሁ በፊት እና የማሸነፍ እድላችንን በጣም ጠባብ ነው እና ሌላ ነገር ደግሞ የምላችሁ ነገር ምንድነው ማርኬቱ ላይ ስገቡ አሁን ለምሳሌ $50 ከሆነ ዲፖዚት ያደረጋችሁት 50ውን ሙሉ ሪስክ አታደርጉ ማለት አሁን ለምሳሌ 1% ሪስክ ካደረጋችሁ 2% ወይ 3% ፕሮፊት ማለት ትችላላችሁ። በቃ እቺን ያገኘን ቀስ በቀስ አካውንታችንን ማሳደግ ነው እንጂ በአንድ የሚገኝ ፕሮፊት ማርኬቱ ራሱ አጭዶ ነው ተከሰለ። በቃ በአንዴ ማርኬቱ እንድንወጣ የሚያደርገን እና ተስፋ እንድንቆርጥም ያደርገናል እና ሌላው ደግሞ ምንድነው የምላችሁ ፎሬክስ የምትጀምሩ ልጆች ካላችሁ እርስ በርስ እንማማራለን ብዬ ከፈትኩት የቴሌግራም ቻናል አለ። እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ። ሌላ ወራ ላንዛዛባችሁ እና በቀጣይ ቪዲዮ ደግሞ ኤክስነስ አከፋፈታቸው እና ቬሪፋይ ከናደራረጉ ቀጣይ ቪዲዮ መሰራላችሁ ይሆናል። እናንተ ሰብስክራይብ፣ ሼር፣ ላይክ በማድረግ ተቀላቀሉ ይሄን አካውንት እና አበረታቱኝ እና ቤተሰብ ቀጣይ የሚለቀው ቪዲዮ ቶሎ እንዲደርሳችሁ ይሄ ሰብስክራይብ በማድረግ ቤተሰብ ይሁኑ።